አዲስ ፓስፖርት ለማውጣት ምን ያስፈልጋል? የጠፋብንን ፓስፖርት እንዴት ነው ማውጣት የምንችለው? የድሮ ፓስፖርት የነበራችሁ ሰዎች ወደ አዲሱ ፓስፖርት ብንቀይረው ምን ጥቅም እናገኛለን? እንዲሁም ደግሞ አዲሱን ፓስፖርት ለማውጣት ስንል ምንድን ነው የሚያስፈልገን ዶክሜንቶች? ያለፈበት ወይም ደግሞ ኤክስፓየርድ ያደረገ ፓስፖርትን እንዴት ነው ማደስ የምንችለው? እንዲሁም ደግሞ ከ18 ዓመት በታች ለሆኑ ለልጆቻችሁ ፓስፖርት ማውጣት የሚፈልጉ ሰዎች ሙሉ በሙሉ በፓስፖርት ላይ የተመረኮዘ ቪዲዮ ይዤላችሁ ቀርብ ያለው አዲስ አፕዴት የተደረገውንም ሊንኩን ወይም ደግሞ ወደ ኢሚግሬሽን ከመሄዳችሁ በፊት ኦንላይን ላይ አፕላይ የምታደርጉበት ኦንላይን ላይ ፎርም ሞልታችሁ ቀጠሮ የምታስይዙበትን ሊንክ ይዤላችሁ ቀርብ ያለው ማለት ነው። ሰላም ሰላም ውድ የፒኬቲዩብ ተከታታዮቼ እንደምን ቆይታችኋል? እንደተለመደው ዛሬም በአዲስ ቪዲዮ ፓስፖርት ላይ በተመረኮዘ አዲስ ፓስፖርት ለማውጣት የጠፋባችሁ ሰዎች እንዲሁም ደግሞ የድሮ ፓስፖርት ያላችሁ ሰዎች አዲሱን ፓስፖርት ለማውጣት ምን እንደሚያስፈልጋችሁ ዶክሜንት ምን ይዛችሁ እንደምትሄዱ እና በምን አዲሱ ሊንክ ምን ላይ ነው ገብተን ማግኘት የምንችለው በምንድን ነው አፕላይ ማድረግ የምንችለው የሚለውን ይዤላችሁ ቀርብ ያለው ማለት ነው። በመጀመሪያ ወደ ቪዲዮ ከመግባታችን በፊት ቪዲዮን ያው እንደምትወዱት አልጠራጠርም። ስለዚህ ላይክ በማድረግ ጀምሩ። ጥያቄ አስተያየት ካላችሁ በኮሜንት መጠየቅ ትችላላችሁ። እኔን ደግሞ በግል ማናገር የምትፈልጉ ሰዎች የቴሌግራም ዲስክሪፕሽን እዚህ ከታች ስለሚኖር ገብታችሁ እሱንም ሰብስክራይብ በማድረግ በዛ ላይ በቴክስት እኔም ማውራት ትችላላችሁ ማለት ነው። ሰብስክራይብ አድርጋችሁ እዛው ላይ ፓስፖርት ለማውጣት ወይም ደግሞ ለማደስ ወደ ኢሚግሬሽን ከመሄዳችሁ በፊት እዛ ላይ ቀጠሮ የምታስይዙበትን ሊንክም ስለማስቀምጥላችሁ እሱንም ገብታችሁ እንድትወስዱ ከዛው ላይ ከቴሌግራሙ ላይ እንድትወስዱ እላችኋለሁ ማለት ነው። አሁን ቀጥታ ወደ ቪዲዮ ስገባ አዲስ ፓስፖርት ለማውጣት ምንድን ነው የሚያስፈልገን? አሁን ላይ የወጣ የተለየ ህግ አለ ወይ? ኢሚግሬሽን አዲስ አፕዴት ያደረገው ነገር አለ ወይ ወደሚለው ስመጣላችሁ መጀመሪያ አንድ ሰው ፓስፖርት ለማውጣት ወደ ኢሚግሬሽን በሚሄድበት ሰዓት የመጀመሪያው ወይም ደግሞ አዲስ ከሆነ እኔ እንደ ኢትዮጵያ 3 ቦታዎች ላይ አይቻለሁ። ድሬዳዋ፣ አዳማ ላይ እና ሐዋሳ ላይ በክልል ደረጃ፣ በፌደራል ደግሞ ድሬዳዋ እና አዲስ አበባ ላይ ኢሚግሬሽኖቹ ሄጄ ለሰውን ፓስፖርት አውጥቻለሁ። ለራሴን በማውጣበት ሰዓት ላይ ያየሁት ነገር አለ። በማድስም ሰዓት አስቸኳይም አውጥቻ ቃለሁኝ። ለሰውም በጣም ብዙ ፎርሞችን ሞልቼ ስለማቅ እኔ በራሴ ከደረሰውና በሰው ከደረሰው በጓደኞቼ ካየሁት ኢሚግሬሽን ደግሞ ያስፈልጋል ብሎ እንደ ህግ ካወጣቸው አንጻር አዲስ ለማውጣት መጀመሪያ ላይ መታወቂያ ያስፈልጋችኋል ማለት ነው። መታወቂያ ኦሪጂናል መታወቂያ መሆን አለበት። ጊዜያዊ መታወቂያ አይቀበሉም። እዛው እንትናቸውም ላይ ህጋቸውም ላይ ይላል ጊዜያዊ መታወቂያ ከሆነ ከጊዜያዊ መታወቂያ ከተሰጠበት ቀበሌ ያ መታወቂያ ጊዜያዊ የተሰጠው ከኛ ቀበሌ ነው የሚል የድጋፍ ደብዳቤ ለኢሚግሬሽን ብቻ ሚል ደብዳቤ ይጽፉላቸዋል ማለት ነው። ለሌላ ቦታ ለሚመለከተው ሁሉ ሚል ከሆነ ራሱ አይቀበሉም። ቀጥታ ለኢሚግሬሽን ፓስፖርት ለማውጣት ይህም መታወቂያ ጊዜያዊ ከዚህ ቀበሌ ሰጥተነዋል የሚል የድጋፍ ደብዳቤ ያስፈልጋል። አለበለዚያ ደግሞ ኦሪጂናል እንደዚህ አይነት መታወቂያ ማውጣት አለባችሁ ማለት ነው። እሱን ኦሪጂናል መታወቂያ ትይዛላችሁ። በመቀጠል ደግሞ እንደምትመለከቱት እዚህ ጋር የልደት ሰርተፍኬት ነው። ይሄ የልደት ሰርተፍኬት ኦሪጂናል መሆን አለበት። ኮፒ አይቀበሏችሁም። ኦሪጂናሉን ይዛችሁ ትሄዳላችሁ። ከዛ በመቀጠል ኦሪጂናሉን ይዛችሁ ከሄዳችሁ በኋላ እንደዚህ ከኋላው እዚህ ጋር እንዳለው ከኋላ ማህተም መመታት አለበት ማለት ነው። ማህተም ካልተመታ አይቀበሏችሁም። ይሄንንም አይቀበሉም ማለት ነው። ስለዚህ ከኋላ ላይ አውተንቲኬት ተደርጎ ወይም ደግሞ ከኋላ ላይ ማህተም የተመታ የልደት ሰርተፍኬት ያስፈልጋችኋል። ከዛ በመቀጠል ደግሞ አሁን ላይ ይሄ ዲጂታል አይዲ ያስፈልጋችኋል ማለት ነው። ይሄንን ዲጂታል አይዲ ግዴታ ሆኗል ፓስፖርት ለማውጣትም ለማደስም እንዲሁም ደግሞ ጠፍቶባችሁ እንደ አዲስ ለማውጣትም ከፈለጋችሁ ይሄ ዲጂታል አይዲ ግዴታ ያስፈልጋል ማለት ነው። ከዛ እናንተ ይሄን የልደት ካርድ ዲጂታል አይዲውን እና የቀበሌ መታወቂያችሁን እንደ ዋና ዶክሜንት በመያዝ ኦንላይን ላይ አፕላይ ማድረግ ትችላላችሁ ወይም ደግሞ ቀጠሮ ማስያዝ ትችላላችሁ ማለት ነው። በፊት ላይ ቀጥታ ሄዳችሁ ማውጣት ትችሉ ነበር። አሁን ላይ ግን አይቻልም። ቀጠሮ ታስይዛላችሁ። ቀጠሮ በምታስይዙበት ሰዓት ላይ እነኚህ 3ቱን ዶክሜንት በእርግጠኝነት እጃችሁ ላይ መሆኑን ቼክ ማድረግ አለባችሁ። 3ቱን ከያዛችሁ በኋላ ወደ ኢሚግሬሽን የምትሄዱ ይሆናል ማለት ነው። ኢሚግሬሽን ስትሄዱ አንዳንድ ጥያቄዎች ልትጠየቁ ትችላላችሁ። ከጥያቄዎቹ መሃል
የአባት ስም፣ የእናት ስም፣ ከዛ ደግሞ የእናት አባት ስም፣ የአባት አባት አያታችሁ ስም፣ ይሄንን በደንብ ትጠየቃላችሁ። ከዛ የእናት ስማችሁን የእናትን እስከነ አያት ድረስ ያለውን ሙሉን ይጠይቋችኋል። የልደት ካርዱን ከተቀበሏችሁ በኋላ እናንተን የሚጠይቋችሁ ይሆናል ማለት ነው። ከዛ በዘለለ ደግሞ ለምንድነው ፓስፖርት ማውጣት የፈለግከው? አንዳንድ እንደ ኢንተርቪው አይነት 3-4 ጥያቄዎች ልትጠየቁ ትችላላችሁ። ምንም ሳትፈሩ ቀጥታ መመለስ ይኖርባችኋል ማለት ነው። አንዳንድ ጊዜ ትንሽ ከተጠራጠሩ የትምህርት ማስረጃ የ10ኛ ክፍል የ12ኛ ክፍል ዲግሪ ካላችሁ ደግሞ ዲግሪያችሁን አምጡ ልትባሉም ስለምትችሉ አንዳንድ ዶክሜንታችሁን የ10ኛ የ12ኛ ክፍል ካላችሁ እንደ እናንተ እንደ መጠንቀቅ ይዛችሁ ብትሄዱ አሪፍ ነው። ለምን ግዴታ ላትጠየቁ ትችላላችሁ፣ በብዛትም ልትጠየቁ ትችላላችሁ። ይሄ ማንም አያውቅም። እዛ ጋር የሚጠይቃችሁ ሰው ምን ሊጠይቃችሁ እንደሚችል ማንም ስለማያውቅ ይዛችሁ ብትሄዱ እኔ አብሮኝ ሊያወጣ የሄደ ሰው ስለተጠየቀ ከዛም በኋላ ለሰው ሞልቼ እነኛ ሰዎች ስለተጠየቁ ነው እንደዚህ እንዳትመላለሱ በማለት ነው ይሄንን እያልኳችሁ ያለሁት። ከዛ የትምህርት ማስረጃችሁን እንደ ድጋፍ ብትይዙት። አንዳንድ ጊዜ ደግሞ በጣም ልጆች ከሆናችሁ ማለት ከ18 ዓመት እስከ 25 ዓመት ባለው እድሜ ውስጥ ያላችሁ ልጆች ከሆናችሁ የአባትና የእናትን መታወቂያ ልትጠየቁ ትችላላችሁ። ወይም እነሱ ይምጡ ልትባሉ ስለምትችሉ ቢኖሩ ቢገኙላችሁ፣ ካልተገኙ ደግሞ የእነሱ መታወቂያ በስልካችሁ ፎቶ አንስታችሁ ብትይዙ አሪፍ ነው እላለሁ ማለት ነው። ከዛ በኋላ ኦንላይን ላይ ቀጠሮ ታስይዛላችሁ። በቀጠሯችሁ ቀን በሰዓቱ ሳይሆን መገኘት ያለባችሁ። ሰዓቱ ቀጠሮ ላይ 4 ሰዓት እስከ 5 ሰዓት፣ ከ5 ሰዓት እስከ 6 ሰዓት፣ ከ7 ሰዓት እንደዛ ነው የሚለው። በዛ ሰዓት ብትገኙ በታሪክ የትኛውም ኢሚግሬሽን ተራ አይደርሳችሁም። ስለዚህ ቀጠሯችሁ ቀን ላይ ብትችሉ ከ12 ሰዓት በፊት 11 ሰዓት 12 ሰዓት ላይ ብትገኙ፣ ካልሆነ 12 ሰዓት ላይ ተገኝታችሁ ሰልፍ ይዛችሁ በሰዓታችሁ ወደ ውስጥ ለመግባት ትሞክራላችሁ። ከዛ በኋላ ውስጥ ጥያቄዎች ይጠየቃሉ። የመጀመሪያ ብዙዎቹ ቦታ ላይ በክልል ደረጃ ላይ ሐዋሳም ያየሁት፣ ድሬዳዋም ያየሁት፣ አዳማም ላይ ያየሁት መጀመሪያ ትሰለፋላችሁ። ከዛ ወደ ውስጥ ገባላችሁ። ከዛ የያዛችሁትን የቀጠሮ ወረቀቱ ቀኑ እንደሆነ ቼክ ያደርጉታል። ከዛ በኋላ የልደት ካርዳችሁና መታወቂያችሁን አይተው ያስገቧችኋል። ከዛ ደግሞ ሁለተኛ ውስጥ ትገባላችሁ። እሱም እንደዛው ቼክ ያደርጋል። ከዛ በጀርባ በኩል ይጽፍበትና ማህተም ይመታበታል። የእናንተ ኦንላይን ቀጠሮ ያስያዛችሁበት ላይ ተቀብለናል ሚል ማህተም ይመታላችኋል። ከዛ በኋላ ደግሞ ኮፒ ታደርጉና ወደ ውስጥ ትገባላችሁ ማለት ነው። ውጪ ኮፒ አድርጋችሁ ብትሄዱ አብዛኞቹ ኢሚግሬሽን አይቀበሉም። እዛው ራሳቸው ጋር 50 ብር 100 ብር ተከፍሎ ኮፒ ታደርጋላችሁ። ራሳቸው ኮፒ ያደረጉትን ነው እንጂ ከውጭ አድርጌያለሁ ብትሉ አይቀበሏችሁም። ስለዚህ እዛው እነሱ ጋር ኮፒ ያደርጉና ከዛ ደግሞ ወደ ውስጥ ገባላችሁ። 3-4 ቦታ ጥያቄ ልትጠየቁ ትችላላችሁ። ምንም ሳትደናገጡ ያለውን ነገር መመለስ አለባችሁ ማለት ነው። የጠፋ ፓስፖርት ደግሞ ለማውጣት ምን ያስፈልጋል ካላችሁኝ፣ አሁን ከዘረዘርኳቸው ውስጥ ዋናው መታወቂያ፣ ከዛ ዲጂታል መታወቂያ፣ የልደት ካርድ እና የበፊት የጠፋው ፓስፖርት ፎቶኮፒ ካላችሁ እሱ ግዴታ ያስፈልጋል። ካልሆነ ደግሞ ስሙንና የእድሜውን ኤክስፓየርድ የሚሆንበትን ቀን የተሰጠበትን ቀን በቃላችሁ የምታውቁት ከሆነ ግዴታ እሱ ያስፈልጋችኋል። የፓስፖርት ቁጥሩ ያስፈልጋችኋል። ኮፒው ቢኖራችሁ ግን ጥሩ ነው። እሱን በመያዝ ትመጣላችሁ፣ አፕላይ ታደርጋላችሁ። ከዛ በኋላ በቀጠሯችሁ ግን ስትገኙ እንደጠፋባችሁ ከፖሊስ ጣቢያ ደብዳቤ ያስፈልጋችኋል። መታወቂያውን ጊዜያዊ ከሆነ ከቀበሌ እንደምታጽፉት፣ ፓስፖርቱ ደግሞ ሲጠፋባችሁ ከፖሊስ ጣቢያ የድጋፍ ደብዳቤ አጽፋችሁ ፓስፖርቱ ስለጠፋ እንድታወጡለት የድጋፍ ደብዳቤ ጽፈናል፣ በዚህ ቀን ጠፍቶበታል ብሎ ፖሊስ ማህተም መጥቶ በስነ ስርዓት አሽጎ ይሰጣችኋል። ያንን ይዛችሁ መገኘት አለባችሁ። ከዛ በኋላ ክፈሉ የምትባሉት የራሱ ቅጣት አለ። እሱን ቅጣት ከከፈላችሁ በኋላ የፓስፖርቱን በኖርማል ከሆነ 5000 ብር፣ በ5 ቀን ከሆነ 20 ብር፣ በ2 ቀን ከሆነ 25 ብር በመክፈል አዲሱን ፓስፖርት መውሰድ ትችላላችሁ። ወይም ደግሞ የጠፋባችሁን ፓስፖርት መውሰድ ትችላላችሁ ማለት ነው። የድሮ ፓስፖርት የነበረን አዲሱን ፓስፖርት ለማውጣት ምንድነው የሚያስፈልገን ለሚለው ጥያቄ ደግሞ የድሮ ፓስፖርት ካላችሁ እሱም ፓስፖርት እስካን እና ኮፒ እና ከለር ኮፒ ብታደርጉት አሪፍ ነው። እቺን ዲጂታል አይዲዋን ብቻ በመያዝ ኦንላይን ትሞላላችሁ እድሳት ብላችሁ። ከዛ ኦንላይን ከሞላችሁ በኋላ በቀናችሁ ስትሄዱ 5000 ብር ነው የምትከፍሉት። በቀናችሁ ስትሄዱ ያቺን ዲጂታል መታወቂያዋንና ፓስፖርታችሁን ትሰጧቸዋላችሁ። ከዛ በኋላ እነሱ ባዮሜትሪክ ፎቶ ምናምን መቀየር የምትፈልጉ ከሆነ መቀየር ትችላላችሁ። አይ በዛው የምትሉ ከሆነ በዛው
አዲሱን ፓስፖርት የሚወጣላችሁ ይሆናል ማለት ነው። ለአዲስ ፓስፖርት ለመቀየር ከ5000 ብር ክፍያ በስተቀር እና ከዲጂታል መታወቂያ በስተቀር ምንም የሚያስፈልጋችሁ ነገር የለም ማለት ነው። ከዛ በመቀጠል ደግሞ አሁን ላይ ከ18 ዓመት በታች ለልጆቻቸው የሚያወጡ በጣም ብዙ ሰዎች በዝተዋል፣ ወይም ደግሞ ለልጆቻቸው ፓስፖርት የሚያወጡ ሰዎች በጣም በዝተዋል ማለት ነው። ለነሱ ለማውጣት የሚያስፈልገው የልጁ ወይም ደግሞ የልጅቷ የህፃኗ እንደዚህ ዲጂታል አይዲ መታወቂያ ማውጣት ግዴታ ነው። የልጁ ከ18 ዓመት በታችም ቢሆን ይህንን ዲጂታል አይዲ ማውጣት ስለሚችል ይህንን ዲጂታል አይዲ ያወጣል። ከዛ በኋላ የልደት ሰርተፊኬት ለልጁም እንደዛው ያስፈልገዋል ማለት ነው። ከዛ በዘለለ ደግሞ አባት ወይም እናት ፓስፖርት ካላቸው ፓስፖርታቸው ያስፈልጋል። የነሱ ፓስፖርት ግዴታ ነው። የነሱ መታወቂያና የነሱ የልደት ካርድ እንደዛው ሙሉ በሙሉ ዶክሜንቱን ይዛችሁ በመሄድ ለልጆቻችሁ ማውጣት ትችላላችሁ። በጣም ቀላል ነው። ምንም የሚጠየቅ በተለይ ደግሞ ከ18 ዓመት በታች ከሆነ ወላጅ አብሯችሁ ካለና ፓስፖርት ካለው ለማውጣት በጣም ቀላል ነው። በፊት ላይ ትንሽ ያወዛግብ ነበር። አሁን ላይ ግን በጣም ቀላል ነው። ምንም የሚያሳስብ ነገር የለም። ኦንላይን ፎርሙ በጣም በቀላሉ ስለሚሞላ ወይም ደግሞ ቀጠሮ ስለምታስይዙ በአዲሱ በተለይ ብታረጉ በጣም በቀላሉ እራሱ ሊንኩ ይመራችኋል። አዲስ ነው የምትፈልጉት፣ ለልጅ ከ18 ዓመት በታች ነው፣ ለጠፋበት ነው እያለ ሙሉ በሙሉ መረጃውን እራሱ ስለሚመራችሁ በጣም በቀላሉ መሙላት ትችላላችሁ እና ፓስፖርታችሁን ማውጣት ትችላላችሁ ማለት ነው። ውድ የፒኬቲዩብ ተከታታዮቼ በፓስፖርቱ ዙሪያ ላይ ወይም ደግሞ ኦንላይን ፎርሙን እየሞላህ አሳየን የምትሉ ከሆነ በጥያቄ በኮሜንት ብትጠይቁኝ በቀጣይ ቪዲዮ ላይ ኦንላይን ሊንኩ ላይ ገብቼ እየሞላሁኝ ለሰው ቀጠሮ እያስያዝኩኝ ያለውን ሂደት የማሳያችሁ ይሆናል። በጣም ቀላል ነው፣ ግን እናንተም ብትሞክሩት ቀላል ስለሆነ ገብታችሁ ሞክሩት ነው ማለት ነው። ሌላ ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። ውድ የፒኬቲቭ ተከታታዮቼ በስተመጨረሻ አሮጌው ፓስፖርት እና አዲሱ ፓስፖርት ልዩነቱ ምንድን ነው የሚለውን ልንገራችሁ። አዲሱ ፓስፖርት በጣም ጥቅም ያለው ኢ ፓስፖርት ነው። ያ ማለት በዓለማችን ዙሪያ ላይ የመጨረሻው ፓስፖርት የሚባለው ደረጃ እሱ ነው፣ ወይም ኢ ፓስፖርት የሚባለው ነው። ያም የሆነበት እላው ላይ ቺፕስ ወይም ደግሞ ሲም ካርድ አለው ማለት ነው። እናንተ አታዩትም፣ ዳሯ ላይ አለው። ያ ሲም ካርድ ወይም ደግሞ ያ ቺፕስ እስካን በሚደረግበት ሰዓት ላይ የእናንተን ባዮሜትሪክ የእናንተን ሙሉ ዶክሜንት የሚያወጣ ይሆናል ማለት ነው። የበፊት የነበረው ባርኮድ ስለነበረ ባርኮዱን አሁን ላይ አብዛኞቹ ኤርፖርቶች ላይ ወይም ኢንተርናሽናል በረራ የምታረጉ ከሆነ ታውቁታላችሁ፣ ፓስፖርታችሁ እስካን በሚደረግበት ሰዓት ላይ አይወጣም፣ ወይም ደግሞ ይጫጫራል፣ ወይ በላብ በተለያዩ ነገሮች እምቢ ይላል። ስለዚህ ያንን ባርኮድ ሲያነብ እምቢ ካለው ያ ፓስፖርታችሁ ፎርጅድ ነው ብላችሁ እዛ ልትታሰሩ ትችላላችሁ። በጣም ብዙ እንግልት ሊደርስባችሁ ይችላል። ወይም ደግሞ ከዚህኛው ከኢትዮጵያ ቆንጽላ ጋር ተነጋግረው ኦሪጂናል እንደሆነ አረጋግጦ እስኪመልስላችሁ ድረስ እዛው ኤርፖርት ውስጥ ልቆዩ ትችላላችሁ። በረራ ከነበራችሁ ከዛ በበረራ ሰዓታችሁ ላትበሩ ስለምትችሉ ያኛው ባርኮድ የነበረውን ኢ ፓስፖርት ብታረጉት ግን ባርኮዱን ከሰራ ሰራ፣ ካልሆነ ኢ ፓስፖርት ስለሆነች ያቺ ቺፕሷን ገና ጠጋ ሲያደርጋት ሙሉ ባዮሜትሪካችሁም ሙሉ መረጃችሁም ስለሚወጣ በጣም በየትኛውም ኤርፖርት በምትንቀሳቀሱበት ሰዓት ምንም አይነት ፍራቻ አይደርስባችሁም። ኦሪጂናል ነው ኦሪጂናል አይደለም ብላችሁ አትሳቀቁም። ስለዚህ ኢ ፓስፖርቱ ያ ጥቅም አለው ማለት ነው። በመቀጠል ደግሞ የተለያዩ ኤርፖርቶች ላይ ወይም ደግሞ ኤምባሲዎች ላይ በምገቡበት ሰዓት ላይ እንደዚህ አይነት ፍራቻ በውስጣችሁ አይኖርም። ስለዚህ ኦሪጂናል ፓስፖርት ከኢሚግሬሽን እስከተቀበላችሁ ድረስ ኦሪጂናል ነው፣ ምንም ችግር አይገጥመውም። ያኛው ግን የበፊቱ ከኢሚግሬሽንም ኦሪጂናል ፓስፖርት ተቀብላችሁ ኦሪጂናል አይደለም ልትባሉ ትችላላችሁ። ብዙ እንግልት ሊደርስባችሁ ይችላል። ነገር ግን እንደዛም ሆኖ ኦሪጂናል መሆኑ ከተረጋገጠ በኋላ ትለቀቃላችሁ። ግን በመሀል ያለውን እንግልት ይሄንን አዲሱን ፓስፖርት ከያዛችሁ ያ ነገር ይቀርላችኋል ማለት ነው። ውድ የፒኬቲዩብ ተከታታዮቼ ስላዳመጣችሁኝ አመሰግናለሁ። ሌላ ጥያቄ ካላችሁ አሁንም በኮሜንት መጠየቅ ትችላላችሁ፣ በቴሌግራም መጠየቅ ትችላላችሁ። ሊንኩንም እንደነገርኳችሁ እየሞላው ጥያቄ ከጠየቃችሁኝ የማሳያችሁ ይሆናል ማለት ነው። ይመቻችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።